ሩት ተወልደና ምናምንም እነዚሁ የዚያው አካባቢ ሰዎች ናቸው። ምንም አይሰጡም። ሰላም ሰላም፣ እንዴት ነው የታትዬ ልጅ? ሰላም ነው። እንደምን ነህ? ካሜራ ፍቼ አንድ ሽንቴን ስላፈነኝ ነው ሞጣኝ። ካሜራ ፍቼ አንድ ሽንቴን። ሰላም ሰላም፣ ቤተሰብ ሰላም ነው። ሁሉም ሰላም ነው ማሜ፣ ሁሉም ሰላም ነው። ሁሉም የት ነው ያለው? ሙሊቷስ እንዴት ነው? ሙሊቷ ትይዙባታላችሁ? ይቺ የዓርብ ቀን ሙሊት፣ የዓርብ ጠዋት ቀኗ የሐሙስ ቤቷ በካሌንደር ነው ነው የምጠጣ እና ካዲያ እንዴ ሞጣ የሰፈር ወሬ ለምን እርዳታውን በትክክል አሰባስብ? ምንድን ነው ማርቆስ የሰገጡማ ማህበር ምክትል ፕሬዚዳንት እንደማታስገባ እኮ ነው አውርጃለሁ። አንተ የመናጢ ልጅ ባናት ዘግዝቅ ውሸቱን እኮ 10,000 ዶላር ገብቶ አሳይ፣ ደረሰ ስሎ ያሳይ ሌባ ሞጣ ከድሮ አንበሳ ነበርሽ እኮ እግዚአብሔርን። ሰላም ነው ወይ? አለውልህ በቃ ጭቅቅ ያላሞት ነበር ያለ ነገር አለ። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ይባላል። አላረጀሽም ሞጣ፣ አላረጀህም እንዴ በእርጅና። የፈሳም ልጅ በባህር ከዘራ እናስጫድለው ነበር። እዚህ ላለ አይደለ በባህር ከዘራ በቀለበት እንደዚህ ጥርሱን እያወለቅ ያ ጉጥ ያለው ቀለበት አያኛው የት እንደጠፋ እያዞርክ የምትገምስበት ይሄ እንትን ነው እጄ ላይ የነበረው። እሱ እኮ የት እንደሄደ ጠፋ። የጥምቀት ቀን 5ቱ እንደመታውበት ማን እንደዋለቀው ጠፋ። ፖሊሲያውን ሙጥ ያለው ቀለበት እንዴት አስታወስከው? አንተ እኔ እኮ ረስቼዋለሁ ያን ቀለበት። እንዴት አስታወስከው? እኔ አስታውሰዋለሁ። እንዴ ድድዱን ስትለው በዚያ ከንተና ያ ቀለበት ረስቼዋለሁ። አንተ የጥምቀት በዛ ተኩሶ የተኮሰለት የወለቀ መሰለኝ። ያዚያ ስንባል ሞጣ አንድ ጊዜ ከፈንታ ከበደ ጋር መተህ እዚህ የገመስክበት ፈንታ ከበደ ያ ሆቴሉት ያ ጎረምሳ ከንትን ውሃ ሆኖ ውሃ ላይ የወደቀ ጊዜ እና ካዲያ ያ ልጅ ግን ተርፏል። ያ ጎረምሳ አለ በሕይወት። እኔ እኮ አላውቀውም ነው የዚያን ጊዜ ቀልቡ ረግፎ ነው የቀረ። በቃ ወይ በሕይወት አለው እሱ ግን ያ ጎረምሳው ሙቷል ወይስ አሁን የት እንዳለ አላውቅም። ደም ምናልባት እንዳያቃባን ሙቷል ወይ ደህና ነው? ሲያጠራስ ምናባቱ ያገኛል። እንዴት አስታወስከው? ያን የፈንታ ከበደ አቤት መንበሩ ፍቃድ እሱን እኮ ስንት 5 ብር የተቀደደ ብር እኮ ምናምን ተናግሮ ነው 5 ብር ምናምን ናስጣት ምናምን ቢቀደድ ምናባሽ ትይዋለሽ ምናምን ስን አንተ ማን ብሎ እኮ መጥቶ አንቆይ አይተዋል ምን እንደሚያክል። ደግሞ አንድ ጊዜ ከርኗሪ ትዝ ይልሃል ግብርና እንትኑ መታወቂያ አልሰጥም ብሎ ሰውንና ገርፈሹ ነው ያልሽ። ያ ቀለበት አሁን አሰራለሁ። አንዳንድ በጣም ቀልደኛ ሰው አለ። እየሰማሽ ነው? ያው ቀለበት አንተ አስታወስከኝ። ያ ቀለበት ስንት ገላግሎኛል። በጊፍት የምትረዱት እርዱት። ቃል የምትገቡ ካላችሁም አጥር ወይ ላመጣው ነው። እዚህ ጋር እሑድ ተጠርተሻል። እያንዳንዱ ኮይንሽን ገዝተሽ እንድትመጭ የአረብ ሀገር ስደተኛ አንቺ ማዳም ቅመም የሩዝ ቀቃይ ገበሬው አባትሽ ቆጥ ላይ ቁንጫ ይለበልበዋል። አንቺ ደግሞ ለአንድ ሌባ መሀይም ክርስቲያን እስላሙና ክርስቲያን ሲቆፍራት የሚያደር ሀቢባ ለተባለ ዝንጅብል እግር የምትዋጭ ወሎዬ ለዚህ ዲያቆን የማታዋጭ ከሆነ እመጣልሻለሁ። ሌሊቴን ስሊፕ ቴስት እና ነርቭ ቴስት ሕክምና ምርመራ ጀምራለሁ ነገ ማለት ነው። ለምን ልጆችም ስለሚናፍቁኝ ቶሎ ታክሜ መሄድ እፈልጋለሁ። በጣም ነው የሚያሳዝኑ። ሞጣ ፎቶቸውን ብልክልህ ታለቅሳለህ። ለምን እናሳክማለን? ይኸው ቃል ገብተናል። ትታከማለህ። እንተኩሳለን ካልን አማራዎች እንተኩሳለን ነው። እንመታለን ካልን እንመታለን። እንገላለን ካልን እንገላለን። እናድናለን ካልን እኛ አማራዎች ታላቅ ህዝቦችንን እንመክታለን ካልን እንመክታለን። እናዋርዳለን መንግስት እናዋርዳለን ነው እናሳክማለን ብለናል።
ዘማሪ ኃይሉ መንግስቴን የረዳችሁ በሙሉ አማራ ከተባበረ ብዙ ገና ይሰራል። አመሰግናለሁ። ወንድማችን ላወርደው ይበቃዋል። የሰው ፊት አይ ቢኒ ወንድማችን በጣም በጣም መልካም ሰው ነህ በእውነት የፈራ ይመለስ። በጣም በጣም ጎበዞች ናቸው። ዮናስ ደግሞ በጣም የሚገርም ሰው ነው። ቀጥል ቀጥል። አንተ የፈሳም የቀዘናም ማነህ አንተ ደግሞ መጣወልክ ያለበት መጥቼ ነው። ሽርጥ አንጠልጣይ ቅዘና ምስል እኔን መስቀል አንጠለጠለው ነው አንተ የምትመታኝ ቅዘና የሚሰራ የሚሸና ስላምን የነቅጠኝ መጀመሪያ እንደመጠቀረኝ ወሸዳን አውጥተሽና መጀመሪያ ሽንትን ሱሪን ከፍ አድርገህ ተቀምጠህ እንደ ሴት ልጅ የምትሸና ስላም እኔን አታስፈራ። አንተን ጭቅል ቀጥል ቀጥል ይችላል። ሰላም ሰላም። እግዚአብሔርን በጣም የሆነ ጫጫታ አለው። አስተካክል። እንትን ኔትወርክ ይሰራል። ቀጥል። በጣም ነው የናፈቀኝ ማሚ። ሰላም ሰላም። አሁን መጣል። አሁን መጣል። ኔትወርክ አይሰማም። እንዲያው አሁን ይሰማል። እንዴት ነህ? ደህና ነው ወይ ማሚ? አዎ አዎ አለሁልህ። ደህና ነህ? አለሁ። እንደምን ነህ? ቤተሰብ ፋዘር እንዴት ነው? ሁሉም ሰላም ነው። የአንተስ ቤተሰቦች እንዴት ናቸው? ሁሉም ሰላም ነው። ፈንታ በህይወት አለ?